ሱዳን በሁለት ወታደራዊ መሪዎች መካከል እየተደረገ ባለ ጦርነት እየታመሰች ትገኛለች። Overseas now to the battle for control of the North African nation of Sudan. Dozens of people have been killed and hundreds more are believed to be injured. ይህ ጦርነት ታዲያ እንዴት ሊጀመር ቻለ? እየተዋጉ ያሉ ኃይሎችስ ዓላማቸው ምንድን ነው? በዚህ ጦርነት ምክንያት ሱዳን ምን ያክል ሰብአዊና ቁሳዊ ኪሳራን አስተናግዳለች? በ1956 ሱዳን ከእንግሊዝ አገዛዝ ነፃ ከወጣችበት ጊዜ ጀምሮ በተለያዩ የውስጥ ግጭቶች ውስጥ እንዳለፈችና በእነዚህም ግጭቶች ከ2 ሚሊዮን ሰው በላይ እንዳለቀ የታሪክ መረጃዎች ያሳያሉ። አብዛኞቹም ሲደረጉ የነበሩ ግጭቶች በሰሜናዊ ሱዳን እና በደቡባዊ ሱዳን ባሉ ታጣቂዎችና ዜጎች ነበር። ነገር ግን አሁን በሱዳን ውስጥ እየተካሄደ ላለው የእርስ በርስ ጦርነት ዋነኛ ምክንያት ኦማር አልበሺር የተባለው ግለሰብ ነው። ይህም ግለሰብ የሱዳን ወታደር ጄኔራል የነበረ ሲሆን በ1989 በሱዳን መፈንቅለ መንግስት በማድረግ ስልጣን ይዟል። ከዛም ስልጣን ከያዘ ከጥቂት ጊዜ በኋላ የሱዳንን ፓርላማ እንዲፈርስ በማድረግና የተለያዩ የፖለቲካ ፓርቲዎችን በሀገሪቱ በማገድ ሱዳን በአምባገነን ወታደራዊ አገዛዝ የምትመራ ሀገር እንድትሆን አድርጓታል። ስልጣኑንም ያለ ተቀናቃይ ለማስቀጠልና በሱዳን ውስጥ ልዩ ተልዕኮዎችን ለማስፈጸም በምዕራብ ሱዳን ሚሊሻዎችን በማደራጀት አዲስ የጦር መዋቅር እንዲመሰረት አድርጓል። ይህንንም አዲስ የጦር አደረጃጀት እንዲመራለት ሄሜቲ የተባለን የጦር አመራር ሹመት ሰጥቶት ነበር። በዚህም መሰረት ኦማር አልበሺር በ2000 ዓ.ም መጀመሪያዎቹ አካባቢ ሁለት ወታደራዊ ክንፎችን ይመራ ነበር። አንዱ የሱዳን መደበኛ ወታደራዊ ኃይል ሲሆን ሁለተኛው ደግሞ ራሱ ኦማር አልበሺር ያቋቋመው ራፒድ ሰፖርት ፎርስ ወይም ደግሞ የፈጥኖ ድራሽ ኃይሎች የሚባለው ክንፍ ነው። ይህም በሄሜቲ የሚመራው የፈጥኖ ድራሽ ኃይሎች ከወታደራዊ ስራ ጎን ለጎን በተለያዩ የቢዝነስ እና ህገወጥ ስራዎች ውስጥ በድብቅ ሰፊ ተሳትፎ እንደሚያደርግ የተለያዩ መረጃዎች ይጠቁማሉ። ይህም የሄሜቲ ወታደራዊ ክንፍ ከሚያካሂዳቸው ህገወጥ እና ድብቅ ቢዝነሶች መካከል የማዕድን ቁፋሮ ቦታዎችን መቆጣጠር፣ የኮንትሮባንድ ስራዎችን ማካሄድ፣ ኬላዎችንና ድንበሮችን መቆጣጠር፣ በውስጡ ላሉ ታጣቂዎች ትጥቅ ማሟላትና በብዙ ገንዘብ የሚተመን የወርቅ ንግድ ከሌሎች ሀገራት ጋር በተለይም ደግሞ ከዩናይትድ አረብ ኤምሬት ጋር በማድረግ ራሱንና ኦማር አልበሺርን በርካታ ሀብት እንዲያካብቱ አድርጓል። ይህ በእንዲህ እንዳለ ለረዥም ዓመታት ሲዋጉ የቆዩት ደቡባዊ ሱዳን እና ሰሜናዊ ሱዳን 2011 ላይ አብቅቶ ደቡብ ሱዳን ሪፈረንደም በማድረግ ከዋናው ሱዳን ተገንጥላ አዲስ ሀገር ሆናለች። ደቡብ ሱዳንም ሲገነጠሉ ሱዳን ነዳጅና አንዳንድ ማዕድኖችን ታገኝበት የነበረውን መሬት 75% ጠቅልለው ግዛታችን ነው በሚል ወደ ራሳቸው ወስደውታል። ይህ ደግሞ የሱዳንን ኢኮኖሚ በመጉዳት በሀገሪቱ የዋጋ ንረት እንዲፈጠር ያደረገ ሲሆን ይህንንም ተከትሎ የሱዳን ዜጎች 2019 ላይ ሰልፍና ተቃውሞ በማድረግ የአልበሺር መንግስት ላይ ተነሱበት። ይህም በአልበሺር መንግስት ላይ የተነሳው ተቃውሞ እየተቀጣጠለ ሄዶ በመላው ሀገሪቱ ተሰራጨ። ዜጎች ዲሞክራሲ እንዲመጣና ኦማር አልበሺር ከስልጣን እንዲወገድ ደጋግመው መጠየቅ ጀመሩ። በዚህም ጊዜ ነበር በሱዳን እየተፈጠረ ያለው ሁኔታ ከተመለከቱ በኋላ አልበሺር ይመራቸው የነበሩት ሁለት ወታደራዊ ክንፎች ጥምረት በመፍጠር አልበሺር ከስልጣን እንዲነሳና እንዲታሰር ያደረጉት። አልበሺርም ከስልጣን ከወረደ በኋላ የሀገሪቱን መንግስት በትብብር ሆነው ሲመሩ የነበሩት የሱዳን ብሔራዊ ወታደር መሪ የሆነው ጀነራል አብዱል ፈታህ አልቡርሃን እና የፈጥኖ ደራሽ ኃይሎች መሪ የሆነው ሄሜቲ ናቸው። በጊዜውም ልክ እንደ ሱዳን ፕሬዝዳንት ከፍተኛውን ስልጣን ይዞ ሲመራ የነበረው ጀነራል አብዱል ፈታህ አልቡርሃን ቢሆንም ሄሜቲ የሱ ምክትል በመሆን ከጀነራል አልቡርሃን ጋር ብዙ ጉዳዮችን አብረው ይሰሩ ነበር። በዚህም ጊዜ ሁለቱም የጦር መሪዎች ዲሞክራሲን ለሚያመጣ ሲቪል መሪ ስልጣናቸውን እንደሚያስረክቡ ለህዝባቸውና ለመላው ዓለም ገልጸው ነበር። ነገር ግን ሁለቱም ወታደራዊ መሪዎች ቃላቸውን ሳይጠብቁ ሱዳንን በወታደራዊ አገዛዝ እየመሩ 4 ዓመታት ተቆጠሩ። በመጨረሻም የሱዳን ህዝብ ወታደራዊ መሪዎቹ ላይ በተለያዩ ከተሞች ተቃውሞ ሲያደርግ 2022 መጨረሻ ላይ ጀነራል አልቡርሃን ስልጣኑን ለሲቪል መንግስታዊ መሪ እንደሚያስረክብ ተስማማ። ነገር ግን ይህንን ስምምነት የመፈጸመው በአንድ ቅድመ ሁኔታ ብቻ ነው አለ። ይህም ቅድመ ሁኔታ የሱዳን ፈጥኖ ደራሽ ኃይል ፈርሶ በሱዳን መደበኛ ወታደር መዋቅር ውስጥ እንዲገባና እሱ የሚመራው ከሆነ ብቻ እንደሆነ ገለጸ። በዚህ ጊዜ ነው እንግዲህ ሱዳንን አብረው ሲመሩ የነበሩት ሁለቱ ወታደራዊ መሪዎች ጠላት የሆኑት። ምክንያቱ ደግሞ ሄሜቲ ይህንን ሐሳብ ፈጽሞ የማይቀበለው ስለሆነ ነው።
100,000 ታጣቂዎችንና በህገ ወጥ መንገድ ያገኘውን በርካታ ሚሊዮን ዶላሮችን የሚያስተዳድረው ሄሜቲ በዚህ ሰዓት ሱዳንን በበላይነት ለመምራት ብቸኛ ተቀናቃኙና ጠላቱ ጀነራል አልቡርሃን ብቻ እንደሆነ ካረጋገጠ በኋላ አፕሪል 15 2023 ላይ ሄሜቲ 2000 ወታደሮችን ወደ አልቡርሃን መኖሪያ ካምፕ ላካቸው። ተልእኮውም የነበረው አልቡርሃንን ከተቻለ መያዝ ካልሆነ ደግሞ ለመግደል ነበር። በዚህም መሰረት የሄሜቲ ወታደሮች አልቡርሃንን ለመያዝ ባደረጉት ሙከራ ከአልቡርሃን ጠባቂዎች ጋር የተኩስ ልውውጥ አድርገው 35 ወታደሮችን የገደሉ ሲሆን አልቡርሃን ግን በጥቃቱ ምንም ጉዳት ሳይደርስበት ለማምለጥ ችሏል። ይህንንም ተከትሎ አልቡርሃን ጥቃቱን ለመቀልበስ ወታደራዊ አቅሙን በካርቱም በማሰማራት ጦርነቱ በይፋ ተጀመረ። ከዛም የሱዳን ዋና ከተማ ካርቱምን የጦር ሜዳ በማድረግ የተጀመረው ውጊያ ቀስ እያለ በመላው ሱዳን እየተባባሰ ቀጠለ። በዚህም ጊዜ ብዙ ሰው ባልጠበቀው መልኩ የሄሜቲ ጦር ምንም አይነት የአየር ኃይል ሳይኖረው ተንቀሳቃሽ የሽምቅ ውጊያ ዘዴዎችን በመጠቀም በሱዳን ወታደሮች ላይ ሰፊ ጥቃት በማድረስ ካርቱምንና የዳርፉር ክልልን ሙሉ ለሙሉ ለመቆጣጠር ችሏል። የሱዳንም ወታደሮች ያላቸውን የአየር ላይ የበላይነት ማለትም ተዋጊ ጀቶችንና ድሮኖችን በመጠቀም የፈጥኖ ደራሽ ተዋጊዎችን ቀስ በቀስ ለማዳከም ችለዋል። ጦርነቱን በዚህ መልክ እየቀጠለ ዛሬ ላይ የሄሜቲ ኃይሎች ሙሉውን ባይሆንም አብዛኛውን የካርቱምን ቦታዎችና ሙሉ የዳርፉር ክልልን የተቆጣጠረ ሲሆን የአልቡርሃን ኃይሎች ደግሞ በምዕራብ ሱዳን የምትገኘውን ፖርት ሱዳን ከተማን፣ ምስራቃዊ የሱዳን ቀጠናንና አብዛኛውን ሰሜናዊ ሱዳንን እንደተቆጣጠረ መረጃዎች ያሳያሉ። ከዚህም በተጨማሪ አሁን ላይ የሱዳን መንግስታዊ አካላትና አልቡርሃን ከካርቱም ወደ ፖርት ሱዳን በመዛወር በዚችው ከተማ ሆነው ጦርነቱን በመምራትና አንዳንድ መንግስታዊ አገልግሎቶችን እየሰጡ ይገኛሉ። በዚህም በሁለት የጦር መሪዎች መካከል በሚደረግ የስልጣን ትግል ጦርነት የሌሎች ሀገራት ጣልቃ ገብነትና አንዱ አሸንፎ አንዱ እንዲጠፋ የሚደረግ ከፍተኛ ጣልቃ ገብነት እንዳለ የተለያዩ የመረጃ ምንጮች በግልጽ ያሳያሉ። በዚህም ውጊያ በእጅ አዙር እየተሳተፉ ካሉ ሀገራት መካከል በቀዳሚነት ስሟ የሚነሳው ዩናይትድ አረብ ኤምሬት ነች። የሙሐመድ ቢን ዛይድ መንግስት ከሄሜቲ በርካታ ሚሊዮን ዶላሮችን የሚያወጣ ወርቅ በመግዛት የሄሜቲን ጦር በፋይናንስ እንደሚደግፍ ተረጋግጧል። ከዚህም በተጨማሪ ግብጽ ለአልቡርሃን አንዳንድ ወታደራዊ ድጋፍ በድብቅ የምታደርግ ሲሆን ሀገራችን ኢትዮጵያ ደግሞ በአዲስ አበባ አልቡርሃንን ተቀብላ ስታነጋግር፣ በተቃራኒው ኤርትራ ደግሞ ሄሜቲን በአስመራ ተቀብላ አነጋግራለች። ይህንንም ከ2 ዓመት በላይ በመላው ሱዳን የነበረን ደም አፋሳሽ ጦርነት በሰላም ስምምነት እንዲቋጭ ሳውዲ አረቢያና አሜሪካ ከፍተኛ ጥረት ያደረጉ ቢሆንም በሁለቱ የጦር መሪዎች መካከል ባለ ከፍተኛ ቂም በቀልና አለመተማመን ምክንያት ሳይሳካ ቀርቷል። ከዚህም ውጪ የአፍሪካ ህብረትና ኢጋድ ሁለቱን የጦር መሪዎች ንግግር እንዲጀምሩ ለማድረግ የሞከሩ ሲሆን ይህም ሳይሳካ ቀርቷል። ታዲያ በዚህ በኦማር አልበሽር ተጠንስሶ አሁን ላይ ሱዳንን እያመሳት ያለው የእርስ በርስ ጦርነት ምን ያክል ሰብአዊና ቁሳዊ ኪሳራን አድርሷል? በዚህ ጦርነት ምክንያት የደረሰን ሰብአዊ ኪሳራ ስንመለከት የተለያዩ መረጃዎች የተለያየ ቁጥርን ያስቀመጡ ሲሆን እንደ ቢቢሲ እና ኤሲ ሊዮ ዘገባ ከሆነ ይህ ጦርነት ከተጀመረበት አፕሪል 2023 ጀምሮ ይህ ቪዲዮ እስከተለቀቀበት ጊዜ ድረስ ከሁለቱም ተዋጊ ኃይሎችና ንጹሃን ዜጎች የሞቱ ሰዎች ቁጥር እስከ 150,000 እንደሚደርስ ተጠቅሷል። ከዚህም ውጪ በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው ጎረቤት ሀገራት ወደ ሆኑት ግብጽ፣ ቻድ እና ደቡብ ሱዳን የተሰደዱ ከ10 ሚሊዮን በላይ ህዝቦች እንዳሉ መረጃዎች የሚጠቅሱ ሲሆን በተጨማሪም በዚህ ጦርነት የዘር ማጥፋት ወንጀል፣ ዝርፊያና አስገድዶ መድፈር በስፋት ተፈጽመዋል። ቁሳዊ ኪሳራውን ስንመለከት ደግሞ በዚህ ጦርነት የመንግስት ህንፃዎች፣ ፋብሪካዎች፣ ባንኮችና ሆስፒታሎች ላይ ሰፊ ጥቃት የደረሰ ሲሆን በዚህም መሰረት ሱዳን 49 ቢሊዮን ዶላር የሚጠጋ ሀብቷን አጣለች። ከዚህም በተጨማሪ ሱዳን ከነበራት አጠቃላይ ሀብት ወይም ደግሞ ጂዲፒ 48% የሚሆነውን እንዳጣችና ጦርነቱ በዚህ መልክ ከቀጠለ ሱዳን እንደ ሀገር የመፍረስ አደጋ እንደተደቀነባት ዓለም አቀፍ ሪፖርቶች ያሳያሉ። በመጨረሻም ከዚህ ቪዲዮ መረጃና እውቀት እንዳገኛችሁ ተስፋ እያደረኩ ሰላም ለወንድም ሱዳን ህዝብ፣ ሰላም ለመላው አፍሪካ ይሁን እያልኩኝ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ